ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን። ኢትዮጵያውያን ለግብፃውያንና ለህንዳውያን የመጀመሪያዎቹ ወላጆች መሆናቸውን ደምሰው በቀለ 2011 ዓ.ም ኢኮዋ ኬንያታን ዋቢ በማድረግ እንደገለጹት የመጀመሪያዎቹ ህንዳውያን ተብለው የሚጠሩትና ከኢንዱስ ሸለቆ የነበሩት ኢትዮጵያውያን የሆኑና በአፍሪካ የነበሩት የግብፃውያን ወላጆች ነበሩ። እነዚህም ድራቪዲያን ጥቁሮች ህዝቦች ናቸው። አፍሪካ በአጠቃላይ ሰፊ አካባቢ ይዛ ትገኛለች። እናም በአፍሪካ ወይም በኢትዮጵያ በፍጹም ፀሐይ አትጠልቅም። እንዲሁም በአፍሪካ ያልኖረና በአፍሪካውያን ያልመጣ ስልጣኔ የለም። ባልዱዊን በ1875 እንደ አውሮፓውያን አቆጣጠር እንደገለጹት እኔ ያሳየሁትና አብዛኛው የጽሑፉ ማስረጃ የሚያሳየን የአረቢያ ልማድ ስለ አረብ የሚያሳየው የአረቢያ ልማድ መሆኑን ሳይሆን አረቢያ የኢትዮጵያ ምድር መሆኗንና ትልቅና ሰፊ ተጽዕኖ የሚያደርገው የቀድሞ ታሪክ ዘመን በሁሉም ጥንቃቄ በተሞላው በአጠናኑ ፈልገው ላገኙት ተመራማሪዎች አሁን ተቀባይነት ያገኘ ነው። የፑርናዎች ወይም ከህንድ የሚገኙ ህዝቦች ናቸው። የእነዚህ ጥንታዊ ታሪክ መጽሐፍት ፓውል ዲ ብላንክ እንደገለጹት በህንድ ውስጥ የእነዚህ የፑርናዎች ጥንታዊ ታሪካዊ መጽሐፍት ስለ ኢትዮጵያ ስልጣኔ የሚናገሩት ኢትዮጵያ ከግብፅ ቀደም ብላ የነበረች አሁንም ያለች ሀገር መሆኗን ይገልጻሉ። እነዚህ የሳንስክሪት መጽሐፍት የሚጠቁሙት ወይም የሚናገሩት ቀደም ያሉት የኢትዮጵያውያን ንጉሶችን በህንድ ውስጥ ይመለኩ እንደነበር ነው። እናም የነዚህ ሀሳብ የሚያሳየን ግሪኮችና ሮማውያን በአሁኑ ጊዜ ሲታይ ኢትዮጵያውያን ከኖሩበት ዕድሜ ጋር ሲነጻጸር ኢትዮጵያውያን ቀደምት መሆናቸውን ያስማማናል። የህንዳውያን ፑርናዎች እንደሚገልጹት ኢትዮጵያውያን ከኢትዮጵያ ወደ ህንድ የገቡት ወደ ግብፅ ሳይገቡ በመጀመሪያ ነበር። የህንዳውያን ኢትዮጵያውያን ስልጣኔ ከአባይ አካባቢ ካለው ስልጣኔ ጋር በተመሳሳይ ጊዜ ነበር። በዓለም ውስጥ የህዝብ እድገት በከፍተኛ ቁጥር በመጨመር ምክንያት ወደ ደቡብ የተደረገው የሰዎች ስደት ወይም ዝውውር ዘመናዊውን የፐርሺያ ሀገር አርመኒያን፣ ግሪክ ተስፋፍቷል። የጥንት ትልቁ የኢትዮጵያውያን ግዛት ከህንድ እስከ ስፔን ያስተዳድሩ ነበር። ዳያደረስ ሴኩለስ በድሩሲላ ጁንት ሂውስተን 1926 እንደገለጹት የኢትዮጵያ ስርወ መንግስት በጣም በተቀራራቢ ብዙ የተሰሩ ቦዮችና ግድቦች የሚታሰበው ከአባይ አካባቢ የሚገኙት ከተሞች ተጠቃሚ ለማድረግ እና የአባይን ወንዝ ሞልቶ እንዳያጠፋ ለመከላከል ነበር። ለዚህም የአባይ ወንዝ በዝናብ ወቅት ሞልቶ የመሄጃ መስመሩን እንዳይለቅና ነዋሪው ህዝብ በጎርፍ የመውደም አደጋ እንዳይደርስ የቦይ የአሰራር ጥበብ በመጠቀም ይከላከሉ እንደነበር ድሩሲላ ጁንት ሂውስተን በመጽሐፋቸው የገለጹት አገላለጽ እውነት ነው። ስለዚህ ኢትዮጵያውያን በግንባታ ጥበብ ባለቤቶችና መስራቾች መሆናቸውን ያሳያል። የዚህ አሰራር ትክክል መሆኑን የሚያሳየው የኢትዮጵያውያን ስልጣኔ የጀመረው በአባይ ሸለቆ ውስጥ መሆኑና ጥበቡ የሚያሳየው የኢትዮጵያውያን አሻራ ያረፈበት መሆኑን ነው። መምህርና ደራሲ ነጋ ገረመው ታምራት ለዛሬ አበቃን። መልካም ሳምንት።